What's up my family? Family እንዴናችሁ አለን ያው እንደተለመደው እናንተ ዘና ፈታ ለማድረግ የቦታችን ከች ብለናል yes ከናንተ የምጠብቀው ይህ ቪዲዮ ላይክ ማድረግ አዳዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ ይሳቅታ ፋሚሊ በነፃ መቀላቀል ትችላላችሁ ላይክ እና ሰብስክራይብ እንዳይረሳ አሁን ወደ ያናብዛ ወደ ቪዲዮ let's go Ara Jeremy. As I walk through the valley of the shadow of death, I take a look at my life. Don't is a መንገድ ደግሞ የብር ያበለ ነው Manda sabar bulos roko. Ana beger mai do ashana bidi. Adi. Ой, как это Америка, ну креста. Ай. Я буду tell you about my professional dream of becoming a race car pilot. Let me start by telling why car pilot is great. First, يلا يا حلوة يلا يا طعمة باي يلا مع السلامة هي بنت قدام المدرسة المديرة هتطرد الخصم مو وقته دحين يلا يا بابا الناس يلا مع السلامة مو وقته الحين قدام المدرسة امشي يا شيخة Don't do it Papa let me Papa شوف بالك يا الدنيا جلاس فيتو اللي فرانك تتقلو ويا كله خير وين جيدنا ده الله يا مناتي قال አርቲስት ዳንኤል ተገኝ ከባለቤቱ ጋር ተለያየ። ለምን? የአርቲስት ዳንኤል ተገኝና የባለቤቱ የፍቺ ምክንያት ምን ይሆን? ፍቅርን አውቃለሁ ወድጃለሁ ባልኩበት አፌ አፍሬያለሁ
ያለምንም ቅድመ ሁኔታ ምንም ምላሽ ሳይጠብቁ የሚሰጡበት ከፈጣሪ ውጪ እናት ጋር ብቻ እንዳለ ዛሬ ላይ እማኝ ሆኛለሁ። ልጄንም ብቻዬን እያሳደግኩ ነው ብላናለች የአርቲስት ዳንኤል ተገኝ ባለቤት አብይ መርሃዊ ስጦታው። ዳንኤል ተገኝ ገና ከእናቱ ማህፀን ውስጥ እያለ ነበር ወላጆቹ መግባባት አቅቷቸው የተለያዩት። ከዛ የዳንኤል እናት ወደ ወላጅ እናቷ ጋር ነብሰ ጡር እያለች ትሄዳለች። ልጁም እዛው ይወለዳል። ከዛም እንግዲህ ዳኒ ከተወለደ በኋላ ወላጆቹ ሰላም አውርደው እርቅ ይፈጽማሉ። እናም አብረው መኖር ይጀምራሉ። የባልና ሚስቶቹ መስማማት ያስደሰታቸው የዳንኤል አያት ዳኒን አልሰጥም ብለው ራሳቸው ጋር ያሳድጉታል። እንግዲህ ዳኒ በአያት እጅ ነው ተቀማጥሎ ያደገው። እናም እናቴ እያለ በተደጋጋሚ የሚጠራው ወላጅ እናቱን ሳይሆን አያቱን ነው። ዳኒ ወደ ጥበቡ ዓለም እንዲያዘነብል ያደረገው አጋጣሚ ኤሌመንተሪ ያለ ሳያቸው የነበሩ ፊልሞች እንደሆኑ ይናገራል። ሃይስኩል ሲገባ ህልሙን ለማሳካት የተለያዩ እንቅስቃሴዎች ማድረጉን ቀጠለ። ከዛም በተፈሪ መኮንን ትምህርት ቤት እንዲሁም በአዲስ አበባ ዩኒቨርሲቲ በመግባት በቲያትር ጥበባት ትምህርት ክፍል የመጀመሪያ ዲግሪውን መያዝ ቻለ። ተማሪ በነበረበት ጊዜ ፋዘር ቤት ተብሎ በሚጠራው የቲያትርና የሙዚቃ ማሰልጠኛ ተቋም ውስጥም ይሰለጥን እንደነበር፣ ከዛም አልፎ ከሱ በታች የመጡ አዳዲስ ተማሪዎችን ያስተምርም እንደነበር ተናግሯል። ሁላችንም እንደምናውቀው መቼም ፋዘር ቤትን ያረገጠ ተዋናይና ድምፃዊ ማግኘት ከባድ ነው። No, go get that. You're in there with your mom. I'm talking to you. Go get that. Go get that. That's money. I'm telling you.